ሸልሞ በደሙ ላስዋብሽ በደሙ ላኖርሽ ሰንደቅ ዓላማችን ኑሪ እየመሰከርሽ ኑሪ እየተራ ነፃነት ከሌለ ቤት ሰርቶ ማረፊያ ሁሉ መክበድ የለ ሰንደቅ ነች ሃይማኖት ዓላማ ነች እምነት አርማ የለይ ዜጋ የለውም ነፃነት። የብሔራዊ ሰንደቅ ዓላማ ቀን በየዓመቱ ጥቅምት ወር የመጀመሪያ ሰኞ በአገር አቀፍ ደረጃ እንደሚከበር መደንገጉን መሰረት በማድረግ ነው ዘንድሮ ለ18ኛ ጊዜ በአገር አቀፍ ደረጃና በመከላከያ ሰራዊታችን ደግሞ በተቋም ደረጃና በተዋረድ ባሉ ክፍሎች ሰንደቅ ዓላማችን ለኢትዮጵያ ታላቁ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል በደማቅ ሁኔታ እያከበርን እንገኛለን። ሀገራችን ኢትዮጵያ የዘመናት ስብራቷን በመጠገን ወደ ማንሰራራት ዘመን እየተሸጋገረች ያለች ሀገር ነች። ብሔራዊ አንድነቷ በጠንካራ መሰረት ላይ የተገነባ ያለች ሀገር በልጆቿ ብርታትና ጥረት ሉዓላዊነቷን ማስከበር ማስጠበቅና የህዳሴ ዘመን ጉዞዋን ለማቀላጠፍ እየተጋች የምትገኝ ሀገር የኢትዮጵያ እድገት ማብሰርን ዓላማ ያደረገ የሰንደቅ ዓላማ ቀን በዓልም ስለሆነ ሁላችንም ለመጪው የሀገራችን የተቃና ጉዞ የድርሻችንን በመወጣት ሰንደቅ ዓላማችን ከፍ ብሎ እንዲውለበለብ ማድረግ ይጠበቅብናል። ሰንደቅ ዓላማችንና የመከላከያ ሰራዊታችን ከቃል እስከ ህይወት መስዋዕትነት የተገመደ ቁርኝትና ትስስር አላቸው። ሰራዊት ቃል ኪዳኑና መሐላው ከሰንደቅ ዓላማው በፊት ራስን መሰየፍ ነው። ሰንደቅ ዓላማና ሰራዊት እስከ ዕለተ ሞት አብሮ ይዘልቃሉ። እያንዳንዱ የሰራዊት አባል በቀኝ ክንዱ በመለየው በየክፍሉ ባለው አርማ በመስሪያ ቦታ በመኖሪያ ካምፑ በተሽከርካሪው ብለው መስዋዕትነት ሲያጋጥመው ደግሞ መሸፈኛና ማጀቢያው ባንዲራው ነው። በዚህም ምክንያት ሰንደቅ ዓላማና ሰራዊታችን ሰንደቅ ዓላማ ለሰራዊታችን ለየት ያለ ትርጉም ያለው ለሰራዊታችን ለየት ያለ ትርጉም ይኖረዋል ማለት ነው። ሰንደቅ ዓላማችን ለኛ ለሰራዊታችን ከልባችን የታተመ የሀገር ፍቅር ስሜት የአርበኝነት አሻራና የድል አድራጊነት ምልክትና የአሸናፊነት ልዕልና ማረጋገጫ ዘላለማዊ ማህተማችን ነው። አናሳፍርሽም ታሪክ ይወቅሰናል ዜጎችሽ ዋርድያ ዘቦነን ቆመናል ዘቦነን ቆመናል አዕዋፍም ይበራሉ እንስሳትም ይዝናናሉ እርቁም ድንቁም ይደምቃሉ እንደ